ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ውድ ተመልካቾቻችን፣ የተስፋ ተከታታዮች ኤርትራውያን ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ? ሁሉ አማን ነው አለን። ክብር ለእናትና ልጅ እያለን ወደ ዛሬው ውህዳችን እንገባለን። ዛሬም በፊት ውህድ ጉዳይ ነው እና ዛሬ በኒሻ በማር የምንቀባው ማክስ እንሰራለን። ይቅርታ ግን ጉንፋን ይዞኛል። ከዛ ደግሞ በብርቱካን ውሃና በማይወርድ ቤቢጆንሰን ዘይት አድርገን ደግሞ የፊታችን ማጽጃ ወይም ለፊታችን ስፕሬይ እንሰራለን ማለት ነው። እየተከታተሉን እየተከታተላችሁ አይደለም? ሰብስክራይብ አድርጉ። ሰብስክራይብ ምልክቱን አያሳይም ውዶችዬ። እቺ የደውል ምልክቷን ስትጫኑ ትመጣላችኋለች። እሷን እየነካችሁ ሰብስክራይብ አድርጎኝ ሙሉም ቪዲዮ በመከታተል እኔም አበረታቱኝ። እኔ ውድ እህታችሁ እርስ በርስ እንበረታታ እንዳልኳችሁ ሁላችሁም ኢትዮጵያውያን ወደ አሰራሩ እንገባለን። ትንሽ ለፊት ብቻ ነው ይሻለ። እቺ የሻይ ማንኪያ ናት። አንድ የሻይ ማንኪያ ወይም ሁለት የሻይ ማንኪያ አንድ በቀላል ለፊት ብቻ ነው እና ሁለት እናድርገው። ሁለት በዚች እኛ እየተቀባን ነው የምናሳያችሁ። ይሄም ለጥቁር መድኃኒት ነው ይላሉ፣ ግን እስቲ በሂደት እናየዋለን። እኔ ተመቸኝ ግን የቡናው ነው። በሳምንት አንዴ ስኩል ቤት ስላለው ኃይለኛ ነው ትንሽ። በሳምንት አንዴ እናደርገዋለን። ያው ቡና ስለሌለኝ ነው እላችኋለሁ ውዶችዬ። ከዛ ወደ ማሩ እንገባለን ማለት ነው። ማር እንደዛ ጋይስ ጉልበት ይጠይቀን ነው እንጂ። ከዛን ማርም አንድ የሻይ ማንኪያ እናደርጋለን። እንቁላል ነበር፣ እንቁላል ጥሩ ነበር። እንቁላል ግን ለዛሬ ቅርብኝ ብዬ ነው። ሌላ ቀን ደግሞ እንቁላል እንሰራለን። እንቁላል እንደፊት ቆንጆ ነው። ይሄው በዚህ አንድ ማንኪያ ከቅርብሽ ማር አረግን ውዶችዬ። ከዛን እንቀላቅለዋለን ማለት ነው። ቡና እየጠጣን ቡና አድናቂ ነኝ። ቡና ወዳለሁ። ስደት ቡና መጠጣት አስለምዶኛል እላችኋለሁ ውዶችዬ። ይሄ ሁሉ ዛሬ የምንሰራው ሰርቪስ ሙሉ ይሄ የብርቱካን ውሃ ነው። ቀቅዬ ብርቱካኑ ቀቅዬ ልጣጩን አጥቤ ቀቅዬ ማለት ነው። በሱ ፊታችንን ስፕሬይ እና ማጽጃ እንሰራለን ውዶች፣ ይከታተሉን። ሴትነት ኢትዮጵያ አይደለም መጠጥ ነው የምናደርገው። እንደዚህ ማርዬ ከዛ እንደዚህ እንበጠብጣለን ማለት ነው። ማይወርድ በነገራችን ላይ ለፊታችን በጣም ቆንጆ ነው። አሁን ለፊት ስፕሬይ በብርቱካን ባርጌ ከሱም እንሰራው። አሁን ይሄን ደግሞ ትንሽ እንዲቀላቀል ትንሽ እንዳይቀጥል እችን የምታክል ያን ጊዜኛው ላይ ግን በደንብ እናደርጋለን ማለት ነው እላችኋለሁ ውዶች ማሮች። የሁላችሁ ውህዳችን ይሄን ይመስላል። እንዳይጓጉል አድርገን ቡናችን ፉት እያልን
እና በተረፈ አማን ናችሁ? እንዴት ናችሁ? እንዳይጓጉል በደንብ መምታት አለብን። እንደዚህ ማለት ነው። ልክ እንደዚህ ለወንዶችም ይሆናል እንደዚህ ችግር ወንዶችም ተቀቡ። ፊት አይጠላም ምግብ ከውስጥም እየበላን ከላይ ስንቀባ ቆንጆ ነው እላችኋለሁ ማሮችዬ። አሁን ወደ አቀባቡ እንሄዳለን ማለት ነው። ቅርታ ወንበሬ አልተመቸኝም ጋይስ። እዚች ጋር ትታያቸዋለች ትንሽ ጥቁር ጥቁር ነገር እንደ ማዲያት ነገር እየጀመረ ቆይቷል። ይሄ ለጥቋቁር ነገር ነው የተባለው፣ ለማዲያት አይደለም። ማር ቆንጆ ነው። ቡና ማር ችምኮር እንጂ የተቀባን ወርዳው ቀጠነብኝ። በጌታስ እንጨምርበት እንደሚሻ ትንሽ ነው። ጋይስ በማንኪያው ልቀባ። ቡሩሽ ያነሰች እንደዚህ ነው። ቆንጆ ናት። ቡርሽት ይሻለኛለች። ያ ወይኔ ወይ ተዝረከረኩ። ለሀበሾች ቤት እንደዚህ ነገር በጣም ቆንጆ ነው። የተፈጥሮ ነገር ለምን ሀገራችንም ስንገባ እንዳቅማችን እንደዚህ በቀላል ነገር አናጣመች። ቤታችን ውስጥ እንዲህ እያደረገን ልስልስ ያለች ፊት እንድንረግ። አሁን እናንተ ደግሞ የቡግር መፍትሄ እስቲ የቡግር መድኃኒት ሼር አድርጉኝ። እስካሁን አላገኘሁም። ቆይ ምን እኔ ጋር ነው? ቆይ ይሆናል ፈልገን ሌላ ጊዜ ደግሞ የቡግር በጣም ፊት ወዛማ ነው።
ፊት ልብስ የተበላሸ አባቴ ሆይ ወይም ላስቲክ መልበስ ነበረብኝ። እኔ በኋላ ጨርሰታል። በደንብ መቀባት አለብን። አሁን ወደ እንትን እንሂድ፣ ወደ ስፕሬይ ማለት ነው። ይሄ የተቀቀለ ብርቱካን ስለተጨማደደብንም እኛ እድሜያችን ትንሽ ቋላል ነው። ቆንጆ ነው። አሁን አንድ ስቀቅል አላሳያችሁም። ይሄ ብርቱካን ልጣጭ አጥባችሁ ቀቅላችሁ በደንብ ቀቅል የምትታርጉት ማለት ነው። ከዛ በኋላ ማይወርድ ለፊት በጣም ይመከራል። እንዴት ማንኪያ የማይወርደው? ሁለት እናድርገው። ከዛ ያው ለብዙ ጊዜ ሆነናል እየረጨን፣ እኔም ቶሎ አልመጣባችሁም በዚህ እሑድ በቃ እንዳለኝ። ይሄን ከታጠብኩ በኋላ ማታ እንተኛ ስንል በዚች ወይ በሶፍት አለችው የሆነች ኮተን በሷ ውልውል ማድረግ። ይሄ ደስ አብረን እናያለን የኔ ፊት ለውጥ ካለው። ይሄ ደግሞ ቤቢ ጆንሰን ዘይት ነው። አንድ ማንኪያ እማዬ ድረሽ፣ አንድ ማንኪያ ይበቃናል። አንድ ቀን ጆንሰን አይጎዳም፣ ብዙም ኬሚካል ስለሌለው የልጆች ስንትና ይህን ይመስላል ውህዳችን። የዛሬ አበባዎች እያለ ይሄ አሁን በኮተን አርጌ ወይም ደግሞ የስፕሬ ብልቃጥ አለች፣ ሌላ ቀን አሳያችኋለሁ። በሱ አርጌ እያረግን የማዳም ቅመሞች እንደዚህ ራሳችን መጠበቅ አለብን ማለት ነው። ታጥቤ ወዲያውኑ ለውጥ አንድ 15 ደቂቃ መቆየት አለበት። እሺ ውዶችዬ፣ የቡናውን ነው ደጋግሜ የማመጣው ቡና ስላለቀብኝ እንደምትወዷት አልጠራጠርም። ቆንጆ ነው። አንገታችን እንደዚህ ራሱ ቆንጆ ነው። ቡና እየጠጣን ቡና ጠጣ እየጠጣን እየተቀባን ፏ ብልጭ እንበል ውዶች። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። እኔ ተስፋ እህታችሁ የስደት ውጣ ውረድ በጤናዬ ጉዳይ ስንቱን አሳልፌ እዚህ ደርቻለሁ። ዛሬ ደግሞ የእናንተን ትብብር እሻለሁ። ሰላም ሁኑልኝ። በቀጣይ ደግሞ በሌላ እስከምንገናኝ ቻው እያልን እንሰናበታለን።